እንደዚሁም ታቦቱ በታቦቱ ላይ የሚደረገው የስርየት መክደኛ 2 ኪሩቦች ከተቀጠቀጠ ወርቅ ከግራር እንጨት እየተባለ የህብስት ገበታ የመቅረዝ የዕጣን መሰዊያ እንደዚሁም የነሐስ መሰዊያ የመታጠቢያ ሰን የአስቆጣ ቁርበት የውጭ የውስጥ የሚባሉትን በሙሉ እግዚአብሔር ለባሪያው ለሙሴ ዲዛይኑን በሰማይ ስርዓት ላይ አሳይቶታል። ይህንንም በዘጸአት መጽሐፍ ምዕራፍ 25 ቁጥር 40 ላይ እግዚአብሔርን ቃል ታገኙታላችሁ። እንደዚሁም በዘጸአት መጽሐፍ ምዕራፍ 27 ቁጥር 8 ላይ ታገኙታላችሁ። በሐዋርያት ሥራ መጽሐፍ ምዕራፍ 7 ቁጥር 44 ላይ ይህንኑ የአዲስ ኪዳን አገልጋዮችም ደግሞ ይናገሩታል። እንደዚሁም ደግሞ በዕብራውያን መልክ መጽሐፍ ምዕራፍ 8 ቁጥር 5 ላይ ይሄ ቃል እንደዚህ ተጽፏል ማለት ነው። በተራራው ላይ እንዳሳየው ምሳሌ ለማድረግ ተጠንቀቅ ብሎ ምንድነው ስራ ያለው? በዛ ውስጥ የሚሰራቸው ምን ነበረው? ድንኳን፣ ታቦት፣ የህብስት ገበታ፣ መቅረዝ፣ የዕጣን መሰዊያ እንደዚሁም ደግሞ የህብስት ገበታ የዕጣን መሰዊያ የመታጠቢያ ሰን እንደዚሁም እንስሶች ሲታረዱ የሚሰዉበት መሰዊያው ጭምር ማለት ነው። ይህንን ለባሪያው ለሙሴ በዚህ መሰረት ባሳየው መሰረት ስራ ብሎት እግዚአብሔር እኒህና ሌሎችን ሁሉ ትእዛዝ ሰጥቶታል። ኦኬ እንግዲህ ደቂቃ አጭር ስለሆነ በኋላስ ይሄ ለሙሴ ነው። እንግዲህ ይሄ ለሙሴ ነው። የመገናኛው ድንኳን ወይ ደብተራ ኦሪት ተብሎ የሚባለውን ባዘዘበት ጊዜ ላይ እግዚአብሔር ለባሪያው ለሙሴ በሲና ተራራ ላይ ተናግሮታል። ምን መስራት እንዳለበት፣ እንዴት መስራት እንዳለበት፣ መጠኑ ምን ያህል መሆን እንዳለበት፣ ርዝመቱ ምን ያህል መሆን እንዳለበት፣ በወርቅ የሚለበጠውን በወርቅ ከወርቅ የሚሰራውን ከወርቅ እንደዚሁም ከግራር እንጨት የሚቀርጸውን ከግራር እንጨት ብሎ እግዚአብሔር ትእዛዝን ጽፎለታል። በተጻፈ ትእዛዝ ወይ ደግሞ በነገረው ትእዛዝ መሰረት ሰርቶታል ማለት ነው። እሺ ሁለተኛ ያው እንግዲህ የመገናኛው ድንኳን ተሰርቶ ካለቀ በኋላ እስከ ዘመነ ዳዊት ድረስ ሄደዋል። ከኢያቡሳውያን ተዋግቶ ኢየሩሳሌም እስከተቀበለበት ጊዜ ድረስ በሴሎም ነበር አስቀድሞ። የመገናኛው ድንኳን ብቻ ከሙሴ እስከ ዳዊት ዘመን ድረስ ቀጥሎ ነበር። ዳዊት በነበረበት ዘመን ቤተ መቅደስ ሊሰራ ፈለገ፣ ተከለከለ። እግዚአብሔር የደም ሰው ነህ ብሎ ከለከለው። ስለዚህ ለልጁ ለሰለሞን መቅደስ እንዲሰራለት እግዚአብሔር በነገረው መሰረት አስቀድሞ ግን እግዚአብሔር ለባሪያው ለብላቴናው ለዳዊት በአንደኛ ዜና መጽሐፍ ምዕራፍ 28 ቁጥር 19 ላይ ምሳሌ ሆኖ መጣልኝ ይላል። ከእግዚአብሔር ዘንድ የሚሰራው ምሳሌ በግልጽ ሆኖ ልክ ለሙሴ በሲና ተራራ ላይ እግዚአብሔር ባሳየው መሰረት ለዳዊትም ደግሞ በዚህ በሲና በአንደኛ ዜና መጽሐፍ ምዕራፍ 28 ቁጥር 19 ላይ ያለውን እግዚአብሔርን ቃል አነባለሁ። ይህን እንኳን አንብቤው ልለፍ። እሺ ዳዊትም የስራውን ሁሉ ምሳሌ አውቅ ዘንድ ይህ ሁሉ በእግዚአብሔር እጅ ተጽፎ መጣልኝ ይላል። ዳዊትም ይህንን ልጁ ሰለሞን የሰራውን ቤተ መቅደስ የሰራው ከእግዚአብሔር ዘንድ ተጽፎ በመጣለት ትእዛዝ መሰረት ነው። ተጽፎ በመጣለት ትእዛዝ መሰረት ነው ሰለሞንም የሰራው። ቁጥር 11 ላይ ለልጁም ለሰለሞን ሰጠው ይላል። አንደኛ ዜና መጽሐፍ ምዕራፍ 28 ቁጥር 19 እዛው ላይ ማለት ነው። ዳዊት ተጽፎለት መጣ፣ ዲዛይኑ ማለት ነው ከእግዚአብሔር ዘንድ ተጽፎ ሊመጣ ይላል። ለልጁ ለሰለሞን አስረከበ። ዳዊት እንዳይሰራ ሲከለከል ሰለሞን የሰራውን ቤተ መቅደስ ሲሰራ በአባቱ በዳዊት እጅ ከእግዚአብሔር ተጽፎለት በመጣ ትእዛዝ መሰረት ነው የሰራው። ሰለሞንም ሲሰራ በቤተ መቅደስ ውስጥ የነበሩትን ሲሰራ መቅረዙንም ይሁን ኪሩቦችንም ይሁን የሰራው ከወይራ እንጨት ነው። እዛ በዘጸአት መጽሐፍ ምዕራፍ 28 ምዕራፍ 25 ላይ ከተቀጠቀጠ ወርቅ ኪሩብን ስራ ብሎ ያለ ጌታ ለባሪያው ለሙሴ ለሰለሞን ደግሞ ከወይራ እንጨት ነው ኪሩቦችን የሰራው። ከወይራ እንጨት ሰርቶ በወርቅ ለብጦታል። የዘጸአት 25ቱ ግን ከንጹህ ወርቅ ነው ተቀጥቅጦ የተሰራው ማለት ነው። ስለዚህ እነዚህ ቅርጾች ናቸው። ከወይራ እንጨት የተቀረጸ ከወርቅ የተቀረጸ ማለት ነው። ስዕል የሚባል ነገር በዘጸአትም ላይ በየትኛውም የብሉይ ኪዳን መጽሐፍት ላይ እግዚአብሔር ስዕል የሚባልን ነገር የፈቀደበት ቦታ የለም። ቅርጾችን ነው ያዘዘው። ቅርጾቹ ተቀርጸው ከግራር እንጨትና ከንጹህ ወርቅ እየተጠረቡ በወርቅ እንዲለበጡ አድርጎ እግዚአብሔር ይህንን አድርጓል ማለት ነው። እሺ የኪሩቤል ክንፎቻቸውን በኋላም ላይ እናይበታለን። የኪሩቤል መልኮቻቸውን ይመስላሉ። የኪሩቤል መልኮቻቸውን በኋላ እናያለን። በእንስሳ በንስር በሰውና በአንበሳ ይመሰላሉ። አራቱ እንስሳት ወይ ደግሞ ኪሩቤል ተብለው የሚባሉት ማለት ነው። ይሄ በትንቢተ ሕዝቅኤል መጽሐፍ ምዕራፍ 1 ቁጥር 10 ላይ የምናየው ነው። በኋላ እንደዚሁም በትንቢተ ሕዝቅኤል መጽሐፍ ምዕራፍ 10 ቁጥር 4 ላይ የምናየው ነው ማለት ነው። በራእይ መጽሐፍ ምዕራፍ 4 ቁጥር 7 ላይ ይህንኑ ክፍል እናያለን። እሺ የምፈጥረው እንግዲህ ጊዜ ስለሌለ ነው። ኦኬ ከዛ ውጭ ሌሎችን ቅርጻ ቅርጾችን እግዚአብሔር እንደከለከለ በሚያሳይበት በዘዳግም መጽሐፍ ምዕራፍ 7 ቁጥር 25 ላይ እንደዚሁም በዘዳግም መጽሐፍ ምዕራፍ 9 ቁጥር 12 ላይ ዘዳግም 9 16 ላይ እንደዚሁም ዘዳግም 27 15 ላይ እንደውም እንደዚህ የሚያረግ ሰው በዘዳግም መጽሐፍ ምዕራፍ 27 ቁጥር 15 ላይ እርጉም ይሁን ብሏል። እርጉም ይሁን ለተቀረጹ ስዕሎችም ይሁን በሰው መልክ ማለት በሴት በወንድ መልክ የተሳሉ ስዕሎችንም የተቀረጹ ቅርጾችንም የሚያደርግ ሰው ቢኖር ከሕዝብ መካከል ተለይቶ እርጉም ይሁን ብሏል ያህዌ 27 15 ዘዳግም ማለት ነው።
የተቀረጸን ምስል እንዳያደርግ እግዚአብሔር እንደዚሁ የከለከለው ቅድም ያነሳነው አለ በዘዳግም 4 ላይ ዘጸአት መጽሐፍ ምዕራፍ 20 ዘሌዋውያን 26 1 ላይ ማለት ነው። እሺ የተቀረጹ ምስሎችና ስዕሎችን በማን እጅ ነው የሚሰሩት? በሰዎች እጅ ነው የሚሰሩት። እግዚአብሔር አንደኛ ጥበብን በሰጣቸው ይህንን ሲያሰራ እግዚአብሔር በቤተ መቅደስ ውስጥ ጥበብና መንፈስን ባኖረበት ከነገደ ይሁዳ በሆነው በባስልኤልና በኤልያብ ላይ እግዚአብሔር መንፈስና ጥበብን አኖረ። እነሱ የመገናኛውን ድንኳን እና ታቦቱንና መቅረዙን የህብስት ገበታውን መገናኛው ድንኳን የትኛው የሚያስቆጣ ቁርበት ቀይ ሐምራዊ ግምጃ የሚባሉትን የትኞቹንም የሰራው እግዚአብሔር ያሰራው ጥበብና መንፈስን ባኖረባቸው በነ ኤልያብና በነ ባስልኤል ላይ ነው። ሌሎቹስ የሚሰሩት በሰዎች በአረማውያን ልምምድ ነው። የሰው አይምሮ ጭማቂ እውቀት ያለ መንፈስ ቅዱስ መመራት የሚሳሉ የሴት የወንድ መልክ ክንፍ ያላቸው የሚሆኑ ክንፍ የሌላቸው በሙሉ የሚሳሉት በሙሉ ከሰው ምንጭ የተቀዱ ናቸው እንጂ ከእግዚአብሔር የሆኑ አይደሉም ማለት ነው። ይሄ በዘፍጥረት ነው ኢሳይያስ መጽሐፍ ምዕራፍ 40 ቁጥር 9 በኢሳይያስ መጽሐፍ ምዕራፍ 44 ቁጥር 9 ላይ አሁንም ኢሳይያስ 40 19 ኢሳይያስ 44 9 እና ኢሳይያስ 15 17 ላይ ያለው ቃል ይህንን ይነግረናል ማለት ነው። ኦኬ ሌሎች ስዕሎችን እና ቅርጻ ቅርጾችን እግዚአብሔር ከሚከለክልበት አንዱ በተለይ በትንቢተ ሕዝቅኤል መጽሐፍ ምዕራፍ 23 ቁጥር 14 ላይ እስራኤልን እግዚአብሔር ስዕልና ቅርጽን የጥንት አረማውያን የሚያደርጓቸውን እግዚአብሔር ካዘዘው ውጭ እነዚያ ያዘዛቸውንም ራሱ ታቦቱንና መቅረዙን ወይ ደግሞ የህብስት ገበታውን ወይ ደግሞ ኪሩቤሎችን የተፈቀደለት ቤተ መቅደስ ውስጥ ብቻ ነበር ይደረግ የነበረው። በሰለሞን ዘመንም ቤተ መቅደስ ውስጥ ነው የተደረጉት። በዛም በሙሴ ዘመን በመገናኛው ድንኳን ውስጥ ነው የተደረጉት። እነዛን ነገሮች እስራኤላውያን አመሳስለው በመስራት ኪሩቤልን በቤታቸው አምጥተው ግድግዳ ላይ በመለጠፍ ዕጣን በማጨስ ሰንደል በመለኮስ እነሱን ወደ እነሱ በመጸለይ ወደ እነሱ ለመስገድ የሚያደርጉት አንዳችን ቦታ ላይ አልነበረም። ኦሪታውያኑ አሁን በኦርቶዶክስና በካቶሊካውያን ቤተክርስቲያን እንደሚደረግ ኦሪታውያኑ እንደዚህ ያደርጉበት አንዳችን ቦታ የለም። በኋላ ላይ በደንብ እናየዋለን በጥያቄ ማለት ነው። ስለዚህ እግዚአብሔር የጥንት አሶራውያንና ባቢሎናውያን እንደዚሁም ደግሞ የሶሪያ ጣዖታትን በሴት በወንድ መልክ የተሳሉትን እስራኤል ሲያደርጉ ለምሳሌ በይሁዳው ንጉስ በምናሴ ዘመን ማለት ነው በአካዝም ዘመን እንደዚሁ አይነት ልምምድ ነበራቸው። አምጥተው የሶሪያን የደማስቆ ጣዖታትን አምጥተው በቤተ መቅደሱ ስዕላቸውን ሁሉ ስለው በትንቢተ ሕዝቅኤል መጽሐፍ ምዕራፍ 8 ላይ ልብ በሉ የምፈጥነው ደቂቃ ስለሌለ ነው 15 እስከ 20 ደቂቃ ነበር መሰጠት የነበረበት ግን ችግር የለውም። ስለዚህ በእነዚህ መጽሐፍቶች ክፍል ላይ እግዚአብሔር የአረማውያንን ጣዖታት አምጥተው በቤተ መቅደስ ውስጥ በማስቀመጣቸው ስዕልን በመሳላቸው በትንቢተ ሕዝቅኤል መጽሐፍ ምዕራፍ 28 አልኩኝ፣ በሁለተኛ ዜና መጽሐፍ ምዕራፍ 28 አልኩኝ። በእነዚህ ሁሉ ጊዜያቶች ላይ አምጥተው እግዚአብሔርን ያሳዘኑበትና በትንቢተ ሕዝቅኤል መጽሐፍ ምዕራፍ 37 ቁጥር 23 14 ላይ ደግሞ በተለይ ስዕላትን የአሦራውያንን ስዕል ማለት ነው ስዕላቸውን ተከትላ እስራኤል እንዳመነዘረችበት በዚህም እግዚአብሔር እንደቀሰፋቸው ከምድራቸው እንዳስወጣቸው ከምድራቸውም እንደበተናቸው የእግዚአብሔር ቃል በጽኑ ይናገራል። አንዱ እስራኤል ደጋግሞ ወደ አሕዛብ ምድር ከተማረከበት ነገር አንዱ እግዚአብሔር አንዱ አልቋል ወይስ አንድ አለኝ? ደቂቃ አልቋል። በነገራችን ላይ ኢንተራፕት ላላደርጋችሁ ብዬ ነው እንደዚህ ካልኳችሁ አንድ ደቂቃ ይቀራል ማለት ነው። እሺ ፈለገ ደቂቃው የሚያንስባችሁ ከሆነ 5 ልጨምርላችሁ እችላለሁ። 15 ስላላችሁ ቢሆንልኝ ደስ ይለኛል። እኔ 15 ብዬ ነበር እሱ 5 ደቂቃ ከጥያቄው በፊት ብንጨምር አሪፍ ነው አይደል? እሺ 15 ደቂቃ ምክንያቱም ይሄ የህይወት ጉዳይ ስለሆነ እንቶ ፈንቶ እንኳን ይሰማል አይደል? ብዙ ሰዓት የተወሰደ ይሄ ደግሞ ከዚህ በላይ ውይይት የለም። ይሄ የህይወት ጉዳይ ስለሆነ ጽድት ያለው ውይይት መስማት እንድትችሉ 15 ደቂቃ ላድርግላችሁ። ጊዜው ለስንት ነገር እናባክም ይላል። እሺ ፈለጋ 15 ደቂቃ አድርጌልሃለሁ ለመናገር ሬዲ ስትሆን ኦኬ 15 ደቂቃ ቀጥል። እሺ እግዚአብሔር ያክብርልኝ፣ አመሰግናለሁ። ድምፄ ከተቋረጠ አደራ ምልክት ስጡኝ። እሺ ያው ካሜራ የከፈትኩት አሁንም ኔትወርክ ያስቸግረኛል፣ ግን ያው ካሜራ ክፈት ስለተባልኩ ነው። እሺ እንግዲህ የርዕሳችን ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ነው እንጂ ስለሆነ ዲዛይን አልነበረም የምናወራው። ኤኒዌይስ ስለሆነ ቤተ መቅደስ ዲዛይን ስላልሆነ ውይይቱ አሁንም ስለ ቅዱሳት ስዕላት በመጽሐፍ ቅዱስ ማስረጃ ወንድማችን እንድትወይ በልዑል እግዚአብሔር ስም ጠይቃለሁኝ። ከቅድም ጀምሮ ስንናገር እንደነበረው ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው ስንል መጽሐፍ ቅዱስ ማስረጃዎችን ጠቅሰናል። ልክ እኔ ቀድሜ እንደተናገርኩ